የምስራች አይደበቅ፣ የተገኘ ነገር አይሸሸግም። እግዚአብሔር የሰራው ነገር በልታ አትጨርስ፣ አካፍለው፣ ሂድ ተናገረው። አንተ ጋር ያለው ነገር የሚጠብቀው ኖርማሉ ሰው ብቻ እንዳይመስል ቤተ መንግስቱ ይጠብቀዋል። በአጥር በቅጥር በምን የተከበቡ ትልልቅ የምትላቸው ሰዎች ይጠብቁታል። አንተ ጋር ያለው መልእክት በፍጹም እኔ እንትን አለብኝ እኔ እንከን አለብኝ ማን ወዶ ነው የሚሰማ? አገር በጠላቸው ነው የተሰራው። ሲስተሙ ባልፈለጋቸው ሰዎች ነው የተሰራው። እግዚአብሔር ልማዱ ነው አይደል? የዓለምን ትልቅ ነገር ያሳፍር ዘንድ የምድርን ሞኝ ነገር መረጠ። ሞኝ ነገር ብቻ አይደለም የሚለው የምድርን ምናምንቴ መረጠ። ለምንድን ነው እግዚአብሔር የምድርን ምናምንቴ የመረጠው? የዓለምን ትልቅ ነገር ለማሳፈር። እግዚአብሔር አይገርም? እኛን የመረጠው የምድር ሞኝ የተባልነው እኮ እኛ ነን። በጣም ብልጥ ብለን ራሳችንን ያስቀመጥን ሰዎች። መጽሐፍ ቅዱስ የምድርን ምናምንቴ መረጠ ይልና የዓለምን ትልቅ ነገር ዓለምን አትልቅ ያለችው ትልቅ እግዚአብሔር ብቻ ያው አሳፈረው። ዓለምን አትኮ ምናምንቴ ስትለን እግዚአብሔር አመጣና የከበረ መዝገብን በሸክላ ዕቃ ውስጥ